ሰላም ተመልካቾቼ፣ ሰላም የወደፊቱ ነኝ። እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። በሌላ ቪዲዮ መጥቻለሁ። እሱም ዛሬ የምንወያይበት የማወራበት ርዕስ ምንድን ነው? ስለ ብቸኝነት። ላለፉት ጊዜያቶች የብቸኝነት ስሜት እየተሰማኝ ነው። የብቸኝነት ስሜት እየተሰማኝ ነው። እውነተኛ የብቸኝነት ስሜትንም እያጣጠምኩበት ነው። በተለይ አሁን ያለንበት ጃንዋሪ ነው እንደ ኢሮፓውያን አቆጣጠር። ዲሴምበር ላይ በቃ ዲሴምበር ኖቨምበር ጀምሮ እዛ ድረስ ኮንስታንትሊ የብቸኝነት ስሜት እየተሰማኝ ነው። ይህ የሆነበት ምክንያት ምንድን ነው? አንደኛ እኔ ያሳለፍኩት ህይወት በመጀመሪያ እኔ በባህሪ ትንሽ ኢንትሮቨርት ነኝ። ብዙ ወጣ ያልኩን ወይም ሰዎች ጋር ለመውራት ለመናገር ብዙ ማልደፍር አይነት ሰው ነበር። ይህን ያህል ኤክስትሪም አይደለም፣ ግን እንደዚህ አይነት ባህሪ ነገር ያለ ትንሽ ቆጠብ ያልኩ ልጅ ነው። በዛ ምክንያት ብዙ ሰዎችን የምተዋወቅ ወይም እንደዛ ነገር የለም። ግን ያ ዋነኛነት ሳይሆን የልጅነት የመጫወት እድሜ ሳይቆጠር ነፍስ ያወቁበት ጊዜ ካወቁበት ጊዜ ጀምሮ ከሰዎች ጋር የሚያገናኝ ነገሮችን አላረኩም። ብዙ ጊዜ ህይወቴን ያሳለፍኩት በቴሌቪዥን በማየት ከዛ በኋላ ደግሞ ስልክ ሲኖረኝ ስልክ በማየት ሶሻል ሚዲያ ላይ በመጠመድ ከዛ ደግሞ ከኢትዮጵያ ሀገር ወጥቼ ወደ አውሮፓ በመጣሁበት ጊዜ ሌላ ሀገር ውስጥ ነው ያለሁት። ቋንቋውን አልችለውም ነበረ እና ሰዎች ጋር ለመግባባት ይከብደኝ ነበር። ይሄ ደግሞ የበለጠ ከሶሻል ሚዲያው ጋር ተገናኝቶ ሰዎች ጋር እንዳልገናኝ እና የብቸኝነት የሶሊተሪ እንደሚባለው በእንግሊዝኛው የማሳለፍ ነበር። ያው የብቸኝነት አይደለም፣ የዛን ጊዜ የብቸኝነት ስሜት አይሰማኝም። ምክንያቱም ሶሻል ሚዲያ የብቸኝነት ጨረፍታ ስሜት ሲሰማኝ ቶሎ ብዬ ወደ ሶሻል ሚዲያ እና ወደ ዲስትራክሽን ነው የሚሄደው፣ ወደ ኢንተርቴንመንት ነው የሚሄደው፣ ወደ የሚያዝናኑ ነገሮች፣ ወደ የሚያዝናኑ ቪዲዮዎች ነው የማየው እና ይሄ ነገር ወደ ምን መራኝ? ወደ ብቸኝነት፣ ሰዎችን የበለጠ እንዳልተዋወቅ፣ ድፍረትን ደፋር እንዳልሆነ እና የትምህርቱም ተጨምሮ ሌላ አላደለ የስራው ምናምን ተጨምሮ ይህን ነገር የበለጠ አጠናክረው ማለት ነው። እና ራሴን ለመለወጥ ራሴን ለማሻሻል ወደ ዓላማዬ ለመጓዝ ስወስን እና ወደዛ መንገድ እርምጃ በማድረግበት ሰዓት ማንም ካጠገቤ እንደሌለ አስተዋልኩኝ። እንደኔ ወደ እግዚአብሔር መቅረብ የሚፈልግ ሰው ካጠገቤ የለም። እንደኔ ራሱ በሰውነት አካል ብቃት ራሱን ማሳደግ የሚፈልግ ሰው ካጠገቤ የለም። ያው አሁን እግዚአብሔር ይመስገን እያገኘሁ ነው። ግን በቃ ጓደኝነት የሚለው ነገር ወይም ቤስት ፍሬንድነት የሚለው ነገር የለም። ገና እየሰራሁበት ነው። ይሄ ነው ቤስት ፍሬንድ የሚለው ሰው የለም። በሆነ አለ ግን አለ አይደለ ይቀራል። አለ አይደለ አይ ዶንት ኖ ቤስት ፍሬንድ የሚለው ሰው እኔ ሁሉ ያ ከባድ ነው ሲቹዌሽን። ኤኒዌይስ ብቻ የለም፣ ብቸኛ ነኝ። ይህንንም የተረዳሁት በቃ ወደ ራሴን ለማሳደግ በምጥርበት ጊዜ ማንም ሰው ጋር ካጠገቤ እንደሌለ ነው ያወቅሁት። ያ ይሄ ነገር ጥሩ አይደለም። ይሄ ነገር መቀየር አለበት። ለምን? ሁሉም ነገር ሰው ሲኖር ነው ደስ የሚለው። ሁሉም ነገር ሰው ብቻውን ሊሆን አይገባም። መጽሐፉም እንደሚለው ጓደኛ ያስፈልጋል። ለምን? ሁለት ብረት እንደሚስል ሰው ጓደኛም እንደዚሁ ሊስል ይገባል። አንተ ያንን ሰው በተቃራኒ ትስለዋለህ ማለት ነው። ከዛ የማደግህ ስኬትን የማሳካትህ ከፍ እያለ ይመጣል ማለት ነው። እድሉ ከፍ እያለ ይመጣል። ስለዚህ ሰዎችን መውደድ አለብህ። ሰዎች ጋር ለመገናኘት መጣር አለብህ። ሰዎችን በንጹህ ፍላጎት በፒውር ኢንቴንሽን መቅረብ አለብህ። ለምን? ሰው ያስፈልጋል። ሁሉም ነገር በሰው ነው የሚኖረው። ስትታመም ሰው ነው ሊያነሳ የሚችለው። ስታገባ ሰው ነው ሊደርስ የሚችለው። ያለ ሰው ህይወት
ጥሩ አይደለም። ያ በእርግጥ እግዚአብሔር አለ ትችላለህ፣ ግን ወደ እግዚአብሔር የሚያቀርብህ ሰው ስታገኝ፣ ወደ እግዚአብሔር የሚያቀርብህ በእግዚአብሔር ላይ እግዚአብሔርን አውቆ እዛ ላይ የሚሰራበት ሰው ሲኖር ነው ወደዛ ደረጃ ሊያደርስ የሚችለው። ስለዚህ ሰው መፈለግ አለብህ። ሰው ለመፈለግ ሰው ጋር ግንኙነት ለመፍጠር ደግሞ ምን አይነት ሰዎች እንደምትፈልግ ማወቅ አለብህ ማለት ነው። እነሱ ምን ናቸው? በአንደኛ ደረጃ የእግዚአብሔርን ዓላማ ለመኖር የሚፈልግ ሰው መቅረብ አለብህ። ያ ማለት እግዚአብሔርን ትእዛዝ የሚጠይቅ እግዚአብሔርን የሚያመልክ በእግዚአብሔር ትእዛዝ ለመመራት የሚጥር ሰው፣ አንተም በእግዚአብሔር ትእዛዝ ለመኖር እየጣርክ ያለ ሰው በመሆን ይህንን የሚደግፍ ሰው ጋር ግንኙነት ብታደርግ የበለጠ ስኬታማ ይሆናል ማለት ነው። ወደምትፈልገው ደረጃ ትደርሳለህ። ያ ሰው እንቅፋት ሳይሆን መንገድ ይሆናል ማለት ነው። ሁለተኛ ደረጃ ደግሞ በአካል ብቃት ራሱን ማሻሻል የሚፈልግ ሰው። አካል ብቃት በጣም አስፈላጊ ነገር ነው። በዚች ህይወት በዚች ዓለም እስካለን ድረስ አካላችን ስራ መስራት አለበት። ስራም ደግሞ የሚሰራው ጥሩ የአካል ብቃት ደረጃ ላይ ሲደርስ፣ ያንን ደግሞ የሚያገኘው ስፖርት በመስራት በመጠንከር እና ራስን በመንከባከብ። እንደዚያ አካል ብቃት የሚፈልግ አካል ብቃት ወደ ጥሩ ወደሆነ አካል ብቃት ደረጃ መድረስ የሚፈልግ ሰውን መፈለግና ማግኘት፣ ኮንታክት መፍጠር አለበት ማለት ነው። ሶስተኛ ደግሞ ሰራተኛ የሆነ ሰው፣ ህይወቱን መቀየር የሚፈልግ ሰው በፋይናንሻል ሊሆን ይችላል። በፋይናንሻል ህይወቱን መቀየር የሚፈልግ ሰው፣ ገንዘብ ማግኘት የሚፈልግ ሰው፣ በገንዘቡ ደግሞ ሰዎችን የሚረዳ፣ እንደዚህ አይነት ነገር። ለምን ስራ አስፈላጊ እዚች ዓለም ነው ያለ ነው። እዚች ዓለም እስካለን ድረስ ደግሞ ገንዘብ አስፈላጊ ነገር ነው። ገንዘብን በጥሩ ነገር መጠቀም ስለሚቻል፣ ገንዘብን ወደ ዋናው ስኬት እንዲያደርስ ለማድረግ ስለሚቻል፣ ቤተሰብህን መርዳት ከፈለግ ገንዘብ ያስፈልጋል። ሌላም እርዳታ መስጠት ትችላለህ። ግን ገንዘብ ደግሞ አንዱ ዋና አስፔክት ነው። አንዱ ዋና መንገድ ነው ሰዎችን የመርዳት፣ ቤተሰብን የመርዳት፣ ዓላማህን ለመኖር ለምታደርገው ጥረት ገንዘብ ዋና መሳሪያ ነው። ስለዚህ ይህን ደግሞ ጠንካራ ሰራተኛ ነው ሊያደርጉ የሚችለው። ጎበዝ ሰራተኛ ገንዘብ ለማግኘት የሚደርሰው ስለሆነ እንደዚህ አይነት ፍላጎት ያላቸውን ሰዎች መፈለግ አለብህ ማለት ነው። አራተኛ ደግሞ ለማወቅ ፍላጎት ያለው ሰው፣ ደፋር የሆነ ሰው ማለት ነው። አንዳንድ ነገር ለማወቅ የሚፈልግ ሰው፣ ጉዞ ማድረግ የሚፈልግ፣ ትንሽ አድቬንቸርስ ጀብድ ምናምን የሚፈልግ ሰው አለ አይደለም? እሱ ያስፈልጋል። ለምን? በተለይ እንደ ወንድ ድፍረት በጣም አስፈላጊ ነገር ነው። ስለዚህ ደፋር የሆነ ጓደኛ ያስፈልጋል ማለት ነው። እነዚህን አራት ባህሪያቶች ያሉት ሰዎች ሁሉንም አራቱን ማግኘት ያልተጠበቅበት። አንዱ ሰው በሃይማኖት በጣም ጠንካራ ሊሆን ይችላል፣ ግን በአካል ብቃት ሊሰንፍ ይችላል። ወይ አንዱ ሰው ደግሞ በአካል ብቃት በጣም ጎበዝ ሆኖ በሰራተኝነት ትንሽ ሊደክም ይችላል፣ ወይ ቆጠብ ያለ ሊሆን ይችላል። እንደዚህ ብዙ የማወቅ ፍላጎት ላይኖረው ይችላል፣ ልክ እንደኔ ማለት ነው በአሁኑ ሰዓት። ስለዚህ ይህንን ነገር ማግኘት ለመቼ ስለዚህ እነዚህን ባህሪያት የያዙ ሰዎች ማግኘት የምችለው እነሱ ወዳሉበት ቦታ ስትሄድ ነው። እግዚአብሔርን የሚያመልክ ጊዜ ወደ እግዚአብሔር መቅረብ የሚፈልግ ሰው ከፈለግና እንደዚህ አይነት ሰዎች ለማግኘት ከፈለግ ቤተክርስቲያን መሄድ አለብን። የእግዚአብሔር ቃላት የሚሰማበት የእግዚአብሔር ነገሮችም ያሉበት ቦታዎች ላይ መጓዝ አለብን ማለት ነው። እንደዛ ነገር ለማወቅ ከፈለግ አካል ብቃት ያለው ሰው በአካል ብቃት መበልጸግ የሚፈልግ ሰው ማግኘት ትፈልጋለህ? ወደ ጂም ሄድ፣ ስፖርት ወደሚሰራበት ቦታ ሄድ፣ የስፖርት ነገሮችን ሰራተኛም እንደዛ ወደ ስራ አካባቢ ያሉ ጎበዝ ሰራተኞች እነማን ናቸው? ገንዘብ ያለው ሰው ማለት እንዴት ነው ያን ገንዘብ ያገኛል? እንደዚህ አይነት ሰዎችን ጠይቅ፣ እወቅ፣ አውራቸው፣ ጠይቃቸው። አራተኛ ደግሞ ማን ነው አዳዲስ ነገር ማየት የሚፈልገው? ማን ነው የሆነ ሀገር ቦታ ሄዶ ማየት የሚወደው? ማን ነው ራሱን መፈተን የሚፈልገው ወይም ቻሌንጅ ማድረግ የሚፈልገው፣ ድፍረት መለማመድ የሚፈልገው?
እንደዚህ አይነት ሰዎችን ማወቅ አለብን እና ወደዛ የሚጓዙ ሰዎችን ደግሞ መረዳት አለብን ማለት ነው። ሁለተኛ ነገር ደግሞ እንደዚህ አይነት ቦታዎች እየሄድክ ራስህን ደፋ ሰዎች መጠየቅ አለብን። ምንድን ነው ያ ሰው እንደዛ ያደረገው? ለምንድን ነው እዛ ቦታ ላይ ያለው? መጠየቅ ማን ነው እሱ ሰውዬ? መረዳት በንጹህ ፍላጎት ማለት ነው። በንጹህ ፍላጎት ጠይቀው ያለ ሰው ለምንድን ነው እንደዛ የሚያደርገው? እንዴት ነው ይህን ደረጃ ላይ የደረሰው? ወይም ከዛ በኋላ እንዲረዳ መጠየቅ። በዚህ መልኩ ብትረዳኝ ወይ ዝም ብሎ ናይስ በቃ ትንሽ ኮምፕሊመንት መስጠት፣ ትንሽ የድጋፍ ቃል መስጠት በጣም ያምራል ሰውነት። ዋው በጣም ጎበዝ መዝሙር ትችላለህ፣ ይሄ የሃይማኖት እውቀት አለ፣ እንዴት ነው እንትን የምትሰራው? የት ነው የምትሰራው? እንዴት ነው ይሄን ልታደርግ የቻልከው? እንዴት ነው የራስን ቢዝነስ ሊሆን የቻልከው? ምን ይመስላል ራስ ቢዝነስ ማለት? እዛ ሀገር የት ነበር? እንዴት ምን አጋጠመ? በቃ አንተ ስለዛ ሰው ኢንትረስት ፍላጎት ነው ለማወቅ ፈለው እሱን ነገር መስማት እና ደግሞ ከዛ ሰውዬ ምን መውሰድ እንዳለብህ መጠየቅ። ከዛ በኋላ ያ ሰው ጥሩ ከሆነ እና እሱም እንደዚህ አይነት ፍላጎት ካለው ትገናኛላችሁ ማለት ነው። በሁለተኛ ደረጃ ደግሞ ማድረግ ያለብህ ነገር ነው አንተ ያንን ፍላጎት እንዳለህ ማሳወቅ አለብህ። በሄድክበት ሁሉ አንተ እግዚአብሔር ማምለክ እንደምትፈልግ፣ እግዚአብሔር መንገድ መጓዝ እንደምትፈልግ፣ አንተ ጥሩ የአካል ብቃት ደረጃ ላይ መድረስ እንዳለብህ እና እንደምትፈልግ እያረከውም እንደሆነ ማሳየት አለብህ። አንተ ጥሩ ጎበዝ ሰራተኛና የተሻለ ፋይናንሻል ደረጃ ውስጥ የገንዘብ ደረጃ የኢኮኖሚ ደረጃ ላይ መድረስ እንደምትፈልግ ፍላጎት ማሳየት አለብህ ማለት ያንንም ለመኖር መጠር አለብህ አላደለም። ራስን መጠበቅ እንዳለ ውበት መግዛት እንዳለ ልብስ እንዳለ ስታይል ማድረግ እንዳለ ኤቭሪቲንግ እንዳለ ነው ማለት ነው። አንተ አድቬንቸርስ እንደሆንክ ማሳየት አለብህ። አንተ ጀብደኛ እንደሆንክ ማሳየት አለብህ። አንተ ማድረግ ለየት ያለ ነገር፣ ጥሩ ነገር፣ ደስ የሚል ነገር ስፖርት ሊሆን ይችላል፣ በሀገር ማለት ይችላል፣ በሰው በማናገር ሊሆን ይችላል። ደፋር መሆን ድፍረት መለማመድ አለብህ። ያንን ደግሞ ማሳወቅ አለብህ። ይህንን እያደረግ በምታሳወቅበት ጊዜ እንዳንተ እንደዚህ አይነት ሰዎች የሚፈልጉ ሰዎች አንተን ያዩሃል። ከዛ በኋላ ኮኔክሽን የመፍጠር ዕድሉ ያድጋል ማለት ነው። ኮኔክሽን በተፈጠረ ጊዜ ደግሞ ስኬት ሁሉ አላደለ ስኬትን የማሳካት እድል ወደ ስኬት ሊመሩ የሚችሉ ሰዎችን ታገኛለህ ማለት ነው። አላደለ ያ እና ይሄ ነው ብቸኝነት ጥሩ አይደለም። ብቸኝነት ለማግኘት ሰዎችን ማግኘት አለብህ። በንጹህ ፍላጎትም ሰዎችን መቅረብ አለብህ። ሰዎች አንተ ልትቀርባቸው የምትፈልጋቸው ሰዎች ደግሞ ከአላማና ከጉዞ ጋር የሚቀራረብ አላማ ያላቸው መሆን አለባቸው። ካለበለዚያ ትርጉም የለውም። አንተ እግዚአብሔር ጋር መቅረብ እየፈለግ የምትቀርበው ጓደኛ ሁልጊዜ ናይት ክለብ እና ሁልጊዜ ስለ ገንዘብ ብቻ ሁልጊዜ ስለ መዝናናት ብቻ የሚወራው ከሆነ ጥቅም የለውም። ስለዚህ አላማህ ጋር የተገናኘ ሰዎች ማግኘት ከፈለግ እዛ የሚሆኑበት ቦታ ላይ መሄድ፣ ከዛ በኋላ እነሱን ጓደኛ ሊሆነኝ ይችላል ወይም ሰው ጋር ላወራ እችላለሁ ሊሆነኝ ይችላል የምትለውን ሰው ማውራትና መጠየቅ፣ ከዛ በኋላ ጥሩ ይሆናል። በዛ አኳያ ደግሞ ጓደኛ ጋር ግንኙነት ትፈጥራለህ፣ ስኪልህን ታዳብራለህ። የማውራት ልምድህን ታዳብራለህ። ያ ደግሞ ለበለጠ ስኬት ይረዳል ማለት ነው። ያ ስለዚህ አይዞህ በርታ። ብቸኝነት ደግሞ በእግዚአብሔር መጥራት ነው። በጸጋ ያለብህ መጠንከር አለብህ። እግዚአብሔር ሁልጊዜ እግዚአብሔር ጠይቀው፣ ሁልጊዜ እግዚአብሔር መስከነ፣ ሁልጊዜ እግዚአብሔር ተማጸነው። ሁሉም ነገር በእግዚአብሔር እጅ ነው ያለው። ሌላው ነገር እኮ ባይሳካ እግዚአብሔር ያስብ ደግሞ የብቸኝነት ስሜት ይቀራል። ስለዚህ በእግዚአብሔር ጥራ፣ ሰዎችን አገኝ። ያ ሰዎችን ማግኘት እንደምትፈልግ በስራ እንደዛ የምትፈልጉ አይነት ሰዎችን ለማግኘት በስራ ሳይ አንተ ያን ሰው እንደሆንክ ለማሳየት ጣር። ከዛ በኋላ ሁሉም ጥሩ ይሆናል ማለት ነው። አይዞህ በርታ።